ሰላም ሰላም ውድ ቤተሰብ ሰላም ናችሁ? እንዴት ናችሁ? እኛ ደህና ነን። እናንተስ? አለን እንግዲህ ከሞላ ጎደል። በዚህ አጋጣሚ እስኪ የአቅማችንን እንመካከር በሚለው ነው የጀመርነው። ሆኖ እያለ ያው እንግዲህ መንግስት ላይ ጫና ላለመፍጠር ትንሽ ያው እየተጎዳን ጊዜ እየጠበቅን ነበር። አሁን ግን መንግስት እኔ ከታች ያሉት ችግር ፈጣሪዎች በጣም እየበዙ ነው። ከላይ ያለው ትዕዛዝ የምንሰማው ደህና ነው። መሀል ላይ ያለውን ነገር እንዴት መቼ ነው የሚቋረጠው ነው። በዚህ አጋጣሚ ከአዲስ አበባ ወደ ነቀምት ወደ ክፍለ ሀገር በቃ ሲሄዱ የመታወቂያ በማየት መንገድ ላይ እያወረዱ የሚደበድቡት፣ በተዘዋዋሪ ከጫካ ወጥቶ ኬላ ላይና ቢሮ አካባቢ ገብቷል። እንግዲህ አፍራሹ ቡድንና እኔ ተቃራኒ ቡድኖች ብዬ ነው የማስበው። አሁንም የአቋም አይቀየርም። እንግዲህ አላማቸውን ስለማላቅ ተቃዋሚ ቡድን ነው የምለው። ተቃራኒዎቹ የመንግስት ተቃራኒ ቡድኖች ነው የምለው። በየተቋሙ ስር ሆነው ህዝብን እያሳመጹና ችግር እየፈጠሩ ነው ያሉት። ለምን ወለጋ ሰላም አይደለም ብሎ ሰው እንዳይሄድ፣ ወደዛ የሚሄደውን ፋኖ ስትዋጋ ቆይተህ እየመጣህ ነው በሚል፣ እዛ ያለውን ደግሞ ወዴት ነው የምትሄደው ፋኖ ልትሄድ ነው በሚል መንገድ ላይ እየወረዱ ጉደር ላይ ወርደዋል፣ አምቦ አካባቢ ባኮ ላይ ወርደዋል፣ ነቀምት ላይ ወርደዋል። እንግዲህ ይሄ እንዴት ነው መቼ ነው የሚቋረጠው ነው? አጋጣሚ የሚመለከታችሁ ኃይሎች፣ የሚመለከተው ማንኛውም ተቋም በዚህ ጉዳይ የሚመለከታችሁ ማላበሉ እና አሁን ከዛሬ ነገ ይስተካከላል በማለት ይኸው እየተቸገርንም እየለመንም እየሞከክንም በትዕግስት እየጠበቅን ነው መንግስት ላይ ጫና ላለመፍጠር ብለን ነው። እንግዲህ አሁን ብትፈጥርስ ምን ታመጣለህ የሚለው ከሆነ አላቅም። እኛ በቅንነት እያገለገልን ነበር ያለነው እና ከታች ያሉት ከስርህ ያሉት ከመንግስት ስር ያሉት መቼ ነው የሚቋረጠው ነው? በነጻነት ነው የሚሰሩት። ንጹህ የሚሰራ ሰው ተሸማቆ መንግስት ላይ ኃይልም ይሁን የጸጥታ ዘርፍም ይሁን ለህዝብና ለሀገር የሚሰራ ተሸማቆ ነው የሚሰራው። ይሄ መሬት ላይ ያለ ነው፣ ተረት ተረት ሳይሆን በአይናችን እያየን እዛ ውስጥ ሆነን የምናየው ነው። ስም ማጥፋት በሜሴጅ ተልኮ ፎቶ ተልኮልኝ አይደለም አሁን እና የመከላከያችንንም ልፋት ከንቱ እያደረጉ ነው ያሉት። መከላከያችን ከጥግ በላይ እየሰራ ነው ያለው። በዚህ አጋጣሚ